መላእክት ምን ያክል አስፈሪና ግዙፍ እንደሆኑ ማወቅ የምትፈልጉ ከሆነ ራዕይ ምዕራፍ 22 ላይ ሂዱና ራዕይ ምዕራፍ 22 ጻፉ። ቁጥር 8 እና ቁጥር 9 ምን እንደሆነ ታውቃላችሁ? ራእዩን አሳየው አይደል? ለዮሐንስ ራእይ ዮሐንስ ራእይ ማለት ነው። አሳየው አሳይቶት ድንገት ዞር ሲል አየው ሚካኤል ነበር። አየው ግዝፈቱ ያስፈራል እና በእግዚአብሔር ክብር ተሞልቷል። ዮሐንስ ሰገደ ይላል። ሲያዩ ደፈት ሲል የአምልኮትም ያክብሮትም ሊሆን ይችላል። የትኛውም ስግደት ለእግዚአብሔር ነው። በጣም ይቅርታ ከነኳችሁ። ለምን መሰላችሁ? ሚካኤል ባይዘው ጌታ ኢየሱስ ክርስቶስ መጀመሪያ ስለ ዮሐንስ ያለውን ስለሰማ ነው ዝም ያለው። ራንደም ዝም ብሎ ሰው ቢሆን ኖሮ የሰገደለት እንትና የሚባል ሰውዬ ነበር ነው የሚያስብለው። አይፈልግማ። ሰይጣን በምን እንደወደቀ ያውቃል። አይ አምልኮ ይገባኛል ሲል ነው የጣለው። አመጽ ተገኘብህ አለው እግዚአብሔር ሊሻማው ሲሞክር። ስለዚህ ልክ ዮሐንስ ደፈት ሲል ሚካኤል ምንድን ነው ያለው? ተነስ መልአክ ተነስ ሲል እኔ ራስ ጮክ ብዬ ተነስ ብል ብድግ ነው ምትል። መልአክ አስበዋል። ለነፍስ ለአጥንት ሁሉ ነው የሚነግረው፣ ለጆሮ ብቻ እንዳይመስል። ተነስ አለው። ምን ነው አለው? እኔም እንዳንተ እያስተማረው እንዳይመስል፣ እያዘዘው ነው። እያስተማረው አይደለም። እኔም እንዳንተ እሱን እማመልክ ነኝና አይገባኝም።